ዓለም በሳተላይት ቁጥጥር ስር ናት። ነገር ግን በህንድ ውቅያኖስ እምብርት ውስጥ ምንም አይነት የሰው ልጅ ቴክኖሎጂ የማይሰራባት ጊዜው የቆመባትና ሞት በባህር ዳርቻዋ ላይ የሚጠባበቅባት አንዲት ደሴት አለች፣ ኖርዝ ሰንቲኔልስ። ዛሬ እነዚህ ጎሳዎች ለብዙ ሺህ ዓመታት ዓለምን ለምን እንደከለከሉና በዚያች ምስጢራዊት ደሴት ውስጥ ስላለው አስደናቂ እውነታ በዝርዝር እናያለን። እስከ መጨረሻው ከቆያችሁ ብቻ የእነዚህን ለዓለም አስፈሪ የሆኑ ጎሳዎች አስደናቂ ታሪክ ታዳምጣላችሁ። ሰላም ጤና ይስጥልን። ዮርዳኖስ ዘውዱ ነኝ። በቻናላችን በምድር ላይ የተደበቁና ማንም ያልደፈራቸውን እውነታዎች እናቀርባለን። የታሪኩ መሪ ለመሆንና እንደነዚህ ያሉ ድንቅ መረጃዎችን ለማግኘት አሁኑን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ቀጥታ ወደ ታሪኩ። ሳይንቲስቶች እንደሚሉት እነዚህ ሰዎች ከአፍሪካ ተነስተው ወደ ኤዥያ ከተሰደዱት የመጀመሪያዎቹ የሰው ልጆች መካከል ናቸው ይባላል። ነገር ግን ሌላው ዓለም ሲለወጥ እነሱ ግን በ60 ካሬ ሜትር በማትሞላ ደሴት ላይ ራሳቸውን አገለሉ። ምክንያቱም ለነሱ ውጫዊው ዓለም ማለት ስጋት፣ በሽታና ሞት ማለት ነው። በአካላዊ ቁመናቸው አጭር፣ ጠንካራና እጅግ ፈጣን ናቸው። ቆዳቸው ጥቁር ሲሆን ፀጉራቸው ደግሞ ጥቅጥቅ ያለና የተጠቀለለ ነው። ሰንቲነልስ አዳኝና ሰብሳቢዎች ናቸው። በአሁኑ ዘመን በምድር ላይ እርሻ የማይዘሩ ብቸኛ ሰዎች ሊሆኑ ይችላሉ። ምንም አይነት እህል አይዘሩም፣ ከብት አያረቡም። ምግባቸው የሚመካው በሁለት ነገር ነው፣ በጫካውና በባህሩ። ጫካው ውስጥ የሚገኙ የዱር አሳማዎችን፣ ኤሊዎችንና ልዩ ልዩ ወፎችን ያድናሉ። ሴቶቹ ደግሞ ፍራፍሬዎችንና ማር ይሰበስባሉ። የሚገርመው ግን ከባህር ዳርቻው ጥልቀት በሌለው ውሃ ውስጥ አሳ የሚያጠምዱበት መንገድ ነው። ጀልባዎቻቸው በጣም ቀጭንና ረዥም ሲሆኑ የሚቀዝፉትም በእጅ ሳይሆን ረዥም ዘንግ መሬት ላይ በመንካት ነው። እዚህ ጋር ነው ትልቁ ሚስጥር። ሰንቲነልስ እሳት ማያያዝ እንኳን አይችሉም ተብሎ ይታመናል። ታዲያ እንዴት ያበስላሉ ሲባል መብረቅ ጫካውን ሲመታ የሚፈጠረውን እሳት በከፍተኛ ጥንቃቄ ጠብቀው ያቆያሉ። እሳቱ ከጠፋባቸው ሌላ መብረቅ እስኪመታ ሊጠብቁ ይችላሉ። ይህ ደግሞ በዓለም ላይ እጅግ ብርቅዬ የሆነ ጥንታዊ የሰው ልጅ ባህሪ ነው። ሰንቲነልስ ለምን አይሸነፉም? ለምንስ ማንም ሊቀርባቸው አይችልም? መልሱ ባላቸው ልዩ የጦር መሳሪያ ነው። ቀስታቸው ከሰው ቁመት ይረዝማል። ከ200 ሜትር ርቀት ላይ ያለን ኢላማ ስተው አያውቁም። ቀስታቸውን የሚሰሩት ከልዩ አይረን ውድ ከሚባል ጠንካራ እንጨት ሲሆን ምንም እንኳን ብረት ማቅለጥ ባይችሉም በባህር ዳርቻቸው ላይ የሚንሳፈፉ የቆዩ መርከቦችን ቁርጥራጭ ብረት ሰብስበው ድንጋይ ላይ በሞቀር የቀስት ጫፍና ቢላዋ መስራት ተምረዋል። ይህ ማለት በራሳቸው መንገድ የብረት ዘመን ላይ ደርሰዋል ማለት ነው። ባህሪያቸው እጅግ ተከላካይ ነው። ማንኛውም እንግዳ ነገር ሄሊኮፕተርም ይሁን ጀልባ ሲቃረብ ወንዶች ዳርቻው ላይ ወጥተው ጦራቸውን በመወዝወዝ አትቅረቡን የሚል መልእክት ያስተላልፋሉ። ይህ ጥላቻ ሳይሆን ማንነታቸውንና ጤንነታቸውን ለመጠበቅ የሚያደርጉት ትግል ነው። ስለሚናገሩት ቋንቋቸው የምናውቀው ነገር ምንም የለም። በአቅራቢያቸው ካሉ ሌሎች የጃዋራ ጎሳዎች እንኳን ቋንቋቸው አይመሳሰልም። ይህ ማለት ለብዙ ሺህ ዓመታት ብቻቸውን ስለኖሩ የራሳቸውን ዓለም ፈጥረዋል ማለት ነው። ማህበራዊ መዋቅራቸው በቡድን የተከፋፈለ ነው። በደሴቱ በትንንሽ ጎሳዎች ውስጥ ይኖራሉ። ጎጆቻቸው ከቅጠልና ከእንጨት የተሰሩ ሆነው መሬት ላይ ፍራሽ የላቸውም። የሚገርመው እነዚህ ሰዎች ምንም አይነት መሪ ወይም ንጉስ የላቸውም። ሁሉም እኩል ነው የሚኖረው። ተመልካቾቼ፣ ሰንቲነልስ ለኛ ኋላ ቀር ሊመስሉ ይችላሉ። ነገር ግን እነሱ ሰላም አላቸው፣ ውጥረት የለባቸውም።
የተፈጥሮ ሚዛን አይጠፋባቸውም። እኛ ግን በስልጣኔ ስም ራሳችን እያጠፋን ይሆን? ይህ ጥልቅ ጉዞ ስለ ሰንቲኔልስ አዲስ ዕውቀት እንደሰጣችሁ ተስፋ አደርጋለሁ። ይህን ምስጢራዊ ጎሳ በተመለከተ ያላችሁን ማንኛውንም አይነት ጥያቄ ኮሜንት ላይ አስፍሩልኝ። ዮርዳኖስ ዘውዱ በቪዥነሪ ሲኦ ቻናላችን እንደዚህ ያሉ ድንቅ ታሪኮችን ማቅረቤት እቀጥላለሁ። በቀጣዩ የዓለም ምስጢር እስከምንገናኝ ቸር ሰንብቱልኝ።